ከመዝሙሮች ሁሉ እንደ ሰሎሞን ያለ መዝሙር ከወዴት አለ? በክፍል 1 እንዳየነው የሰሎሞን መዝሙር ብቻ አይደለም የሰው ልጅ የመጨረሻው መዝሙር፣ የምኞት ዜማ፣ የመለኮታዊ መቀራረብ ቅኔ መሆኑን ጭምር እንጂ። በጥንቱ ቀኖና ውስጥ እንደ ቅዱሳት መጻሕፍት ለመምሰል ፈቃደኛ ያልሆነ አንድ መጽሐፍ አለ። አይሰብክም፣ ትእዛዝም አይሰጥም፣ ስለ ፍርድ አያስጠነቅቅም፣ ወይም የጠፈር እንቆቅልሾችን አይገልጥም። ይልቁንም ሹክሹክታ ነው፣ ይዘምራል። ይህ መኃልየ ነው። የሰው ልብ ካቴድራል የሆነበትና ምኞት ራሱ የጸሎት አይነት የሚሆንበት መጽሐፍ ነው። በዚህ መጽሐፍ ውስጥ የማያፍር የማይደበቅና የማይፈራ ፍቅር አጋጥሞናል። በአደባባይ በወይኑና በተራራው መካከል፣ በቀን ሙቀትና በሌሊት ቅዝቃዜ መካከል የሚናገር ፍቅር እዚህ ይገኛል። እኛንም የሚያስደንቀን በሁለት ፍቅረኛሞች መካከል ያለው ፍቅር ብቻ ሳይሆን የመቀራረብ ድፍረት ነው። መዝሙሩ ፍቅር፣ እውነተኛ ፍቅር መደበቂያ ሳይሆን መገለጥ መሆኑን ያስተምረናል። ነፍስ ራሷን ለማየት የምትደፍርበት መስታወት ነው። በፍልስፍና መኃልይ መለያየትን የሚቃወም ነው። ብዙውን ጊዜ በመከፋፈል በሚገለጽ ዓለም ውስጥ መዝሙሩ በአካልና በመንፈስ መካከል ቅዱስና ዓለማዊ፣ ሰዋዊና መለኮታዊ ብሎ ለመከፋፈል ፈቃደኛ አይሆንም። ፍቅርን እንደ አንድነት ያቀርባል። ሙሉነትን በሥጋዊና በዘላለማዊ መካከል ድልድይ ይሆናል። በጥልቅ መውደድ ዓለምን ማምለጥ ሳይሆን መቀደስ እንደሆነም ይጠቁማል። የሰው አካል በናፍቆቱና በተጋላጭነቱ ሁሉ መለኮታዊ እስትንፋስ የሚሆንበት ቦታ ሊሆንም ይችላል። ተወዳጁና ፍቅረኛው በየሜዳው በየወቅቱ በርቀት ይጣራሉ። ቃላቸው ቀላል ቢሆንም ትርጉማቸው ጥልቅ ነው። አትሸሸግ፣ አትፍራ፣ እንደ አንተ ወደ እኔና የሚል ነው። እናም በዚህ ግብዣ ውስጥ የድፍረት ፍልስፍናን እናገኛለን። መዝሙሩ ያስተምረናልና ፍቅር መጋለጥን ይጠይቃል። ልብን፣ ቁስሎችን ጮክ ብለን ለመናገር የምንደፍረውም ለዚሁ ነው። ወደዚያ ደፋር ብርሃን ስንገባ ብቻ ነው ፍቅር የሚለወጠው። አሁንም መዝሙሩ የዋህ አይደለም። ናፍቆትን ይረዳል፣ መቅረትን ይረዳል። ደጋግመው ፍቅረኞች በየመንገዱ በሌሊት በራስ ቤተ ሙከራ ውስጥ እርስ በርሳቸው ይሻገራሉ። እዚህ ናፍቆት መንፈሳዊ ትምህርት ይሆናል። ውድ የሆነ ነገር አንዳንድ ጊዜ መፈለግ እንዳለበትና ወደ አንድነት የሚወስድ መንገድ ብዙውን ጊዜ በርቀት ወቅቶች እንደሚቀረጽ ማሳሰቢያም ይሆናል። በመኃልይ ፍቅር ቋሚ አይደለም። ያበቅላል፣ ያፈገፍጋል፣ ይመለሳል፣ እናም እንደገና ያድጋል፣ ልክ እንደ ተፈጥሮ ራሱ። መዝሙሩ እጅግ በጣም ፍልስፍናዊ በሆነ መልኩ ፍቅር ከፍተኛው የእውቀት አይነት እንደሆነ ይጠቁማል። የመጽሐፍት ወይም የሐሳብ እውቀት ሳይሆን የመገኘት እውቀት፣ ሌላውን ሰው በእውቀት የማየትና በምላሹ የመታየት እውቀት፣ ያለ ፍርሃት መታወቅ፣ ያለ ቅድመ ሁኔታ መከበር እንዲሁ። መዝሙሩ ይህን ይነግረናል። ከትምህርት የጠለቀ የጥበብ አይነት ነው። እናም ምናልባት ይህ የመኃልይ ምስጢራዊ ኃይል ነው። መለኮታዊ ፍቅርን ሳይቀንስ የሰውን ፍቅር ከፍ ያድርገዋል። ሁለቱ ተፎካካሪ ሳይሆኑ ነጸብራቅ መሆናቸውን ይጠቁማል። እርስ በርሳችን የምናቀርበው ርኅራሄ ወደ አጽናፍ ሰማይ ርኅራሄ መግቢያ በር ይሆናል። በፍቅረኛሞች መካከል ያለው ስሜት የነፍስን ለትርጉም፣ ለባለቤትነት፣ ለትልቅነት መሻት ምሳሌ ይሆናል። ስለዚህ መዝሙሩን ስናነብ የጥንት ግጥም ብቻ አይደለም እየሰማን ያለነው፣
የሰውን ልጅ የልብ ትርታ እየሰማን እንጂ። ፍቅር የተቀደሰ ነው፣ ፍላጎት የተከበረ ነው። እናም የሰው መንፈስ ለመከፋፈል ፈጽሞ አልተፈጠረም የሚል የልብ ምት። መዝሙሩ ፍቅር ስሜት ሳይሆን መገለጥ ወደ ሆነበት ዓለም እንድንገባ ይጋብዘናል። መኖር ማለት ምን ማለት እንደሆነ ወደሚገለጥበት። እናም በዚህ መንገድ መኃልየ መኃልይ የፍቅር ታሪክ ብቻ ሳይሆን የመኖር ፍልስፍና ይሆናል። የሕይወት ጥልቅ ዕውቀት ግንኙነት ነው። ትልቁ ድፍረት ደግሞ መቀራረብ ነው። መኃልየ መኃልይ ክፍል 2። እህቴ ሙሽራዬ ሆይ ወደ ገነቴ ገባሁ። ከርቤን ከሽቱዬ ጋር ለቀምሁ። እንጀራዬን ከማሬ ጋር በላሁ። የወይን ጠጄን ከወተቴ ጋር ጠጣሁ። ባልንጀራዎቼ ሆይ ብሉ፣ ወዳጄ ሆይ ጠጪ፣ እስክትረኪ ድረስ ጠጪ። እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው፣ እርሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቁንዳላዬም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ። ቀሚሴን አወለቅሁ፣ እንዴት እለብሰዋለሁ? እግሬን ታጠብሁ፣ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወከ። ለውዴ እከፍትለት ዘንድ ተነሳሁ። እጆቼ በደጅ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼ ፈሳሹን ከርቤ አንጠባጠቡ። ለውዴ ከፈትሁለት፣ ውዴ ግን ፈቀቅ ብሎ አልፎ ነበር። ነፍሴ ከቃሉ የተነሳ ደነገጠች። ፈለግሁት፣ አላገኘሁትም። ጠራሁት፣ አልመለሰልኝም። ከተማይቱን የሚዞሩት ጠባቂዎች አገኙኝ፣ መቱኝ፣ አቆሰሉኝም። ቅጥር ጠባቂዎችም የዓይነ ርግብ መሸፈኛዬን ወሰዱት። እናንተ የኢየሩሳሌም ቆነጃጅት ሆይ አምላችኋለሁ፣ ውዴን ያገኛችሁት እንደሆነ እኔ ከፍቅር የተነሳ መታመሜን ንገሩት። አንቺ በሴቶች ዘንድ የተዋብሽ ሆይ ከሌላ ወዳጅሽ ይልቅ ውድሽ ማን ነው? ይህን የሚያህል አምለሽናልና ከሌላ ወዳጅ ይልቅ ውድሽ ማን ነው? ውዴ ነጭና ቀይ ነው፣ ከእልፍ የተመረጠ ነው። ራሱ ምዝምዝ ወርቅ ነው፣ ቆንዳላው የተዝረፈረፈ ነው፣ እንደ ቁራ ጥቋቁርትም ጥቁር ነው። ዓይኖቹ በሙሉ ፈሳሽ አጠገብ እንዳሉ በወተት እንደታጠቡ በፈሳሽ ውሃ አጠገብ እንደተቀመጡ እንደ ርግቦች ናቸው። ጉንጭና ጉንጩ የሽቱ መደብ እርከን እንዳለበት እንደ ሽቱ አትክልት ናቸው። ከንፈሮቹ እንደ አበባዎች ናቸው፣ የሚፈስ ከርቤንም ያንጠባጥባሉ። እጆቹ የቢረሌ ፈርጥ እንዳለበት እንደ ወርቅ ቀለበት ናቸው። አካሉ ብልሃተኛ እንደሰራው በሰንፔር እንዳጌጠ እንደ ዝሆን ጥርስ ነው። እግሮቹ በምዝምዝ ወርቅ እንደተመሰረቱ እንደ እብነ በረድ ምሰሶች ናቸው። መልኩ እንደ ሊባኖስ እንደ ዝግባ ዛፍ መልካም ነው። አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው፣ ባልንጀራዬም ይህ ነው። አንቺ በሴቶች ዘንድ የተዋብሽ ሆይ ከአንቺ ጋር እንፈልገው ዘንድ ውድሽ ወዴት ሄደ? ውድሽስ ወዴት ፈቀቅ አለ? ውዴ በገነቱ መንጋውን ያሰማራ ዘንድ አበባውንም ይሰበስብ ዘንድ ወደ ሽቱ መደብ ወደ ገነቱ ወረደ። እኔ የውዴ ነኝ፣ ውዴም የእኔ ነው። በሱፉ አበባ መካከል መንጋውን ያሰማራል። ወዳጄ ሆይ እንደ ቴርሳ ውብ ነሽ፣ እንደ ኢየሩሳሌም ያማርሽ ነሽ። ዓላማ ይዞ እንደ ተሰለፈ ሰራዊት ታስፈሪያለሽ። አውከውኛልና ዓይኖችሽን ከፊቴ መልሺ። ጠጉርሽ ከገለአድ እንደወረደ እንደ ፍየል መንጋ ነው።
ጥርሶችሽ ታጥበው እንደወጡ ሁሉ መንታ እንደወለዱ ከእነርሱም መካን እንደሌለባቸው መንጋዎች ናቸው። በዓይነ ርግብ መሸፈኛሽ ውስጥ ጉንጭና ጉንጭሽ እንደተከፈለ ሮማን ናቸው። 60 ነገሥታት 80 ቁርባቶች ቁጥር የሌላቸውም ቆነጃጅቶች አሉ። ርግቤ መደምደሚያዬ አንዲት ናት፣ ለእናቷ አንዲት ናት፣ ለወለደቻትም የተመረጠች ናት። ቆነጃጅትም አይተው አሞገሷት፣ ነገሥታትም ቁባቶችም አመሰገኗት። ይህቺ እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይም የጠራች ዓላማ ይዞ እንደ ተሰለፈ ሰራዊት የምታስፈራ ማናት? የወንዙን ዳር ልምላሜ አይ ዘንድ ወይኑ አብቦ ሮማኑም አፍርቶ እንደሆነ እመለከት ዘንድ ወደ ገውዝ ገነት ወረድሁ። ሳላውቅ ነፍሴ በከበረው ሰረገላ ላይ አስቀመጠችኝ። አንቺ ሱላማጢስ ሆይ ተመለሺ፣ ተመለሺ፣ እናይሽ ዘንድ ተመለሽ፣ ተመለሽ። በሱላማጢስ ምን ታያላችሁ? እርሷ እንደ መሃናይም ዘፈን ናት። አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው! ዳሌዎችሽስ በእንጥረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላሉ። እምብርትሽ የወይን ጠጅ እንደማይጎድልበት እንደ ተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባ እንደታጠረ ነው። ሁለቱ ጡቶችሽ እንደ ሁለት መንታ እንደ ሚዳቋ ግልገሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው። ዓይኖችሽ በሐሴቦን ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛዥ እንደሚመለከት እንደ ሊባኖስ ግንብ ነው። ራስሽ እንደ ቄርሜሎስ ተራራ በላይሽ ነው። የራስሽም ጠጉር እንደ ሐምራዊ ሐር ነው። ንጉሡ በሹርባው ታስሯል። ወዳጄ ሆይ እንዴት የተዋብሽ ነሽ! እንዴትስ ደስ ታሰኛለሽ! ይህ ቁመትሽ የዘንባባ ዛፍ ይመስላል፣ ጡቶችሽም የወይን ዘለላ ይመስላሉ። ወደ ዘንባባው ዛፍ እወጣለሁ፣ ጫፎቿንም እይዛለሁ አልሁ። ጡቶችሽ እንደ ወይን ዘለላ፣ የአፍንጫሽም ሽቱ እንደ እንኮይ ናቸው። ጉሮሮሽ ለወዳጄ እየጣፈጠ እንደሚገባ የተኙትን ከንፈሮች ያናግሩ ዘንድ እንደሚያደርግ እንደ ማለፊያ የወይን ጠጅ ነው። እኔ የውዴ ነኝ፣ እርሱም ምኞት ወደ እኔ ነው። ውዴ ሆይ ና ወደ መስክ እንውጣ፣ በመንደሮችም እንደር። ወደ ወይኑ ቦታ ማልደን እንሂድ። ወይኑ አብቦ አበባውም ፍሬ አንዠርጎ ሮማኑም አፍርቶ እንደሆነ እንይ። በዚያ ውዴን እሰጥሃለሁ። ትርንጎዎች መዓዛን ሰጡ፣ መልካሞች ፍሬዎች ሁሉ አሮጌው ከአዲሱ ጋር በደጃችን አሉ። ውዴ ሆይ ሁሉን ለአንተ ጠበቅሁልህ። አንተ የእናቴን ጡት እንደ ጠባ እንደ ወንድሜ ምን ነው በሆንህ! በሜዳ ባገኘሁህ ጊዜ በሳምሁህም ማንም ባልናቀኝም ነበር። መርቼ ወደ እናቴ ቤት ባገባሁህ፣ በዚያም አንተ ባስተማርከኝ፣ እኔም ከመልካሙ ወይን ጠጅ ከሮማኔም ውሃ በጠጣሁም ነበር። ግራው ከራሴ በታች በሆነች ቀኙም ባቀፈች ነበር። እናንተ የኢየሩሳሌም ቆነጃጅት ሆይ እርሱ እስኪፈልግ ድረስ ፍቅርን እንዳታስነሱት እንዳታነሳሱትም አምላችኋለሁ። በውዷ ላይ ተደግፋ ከምድር በዳ የምትወጣ ይህቺ ማናት? ከእንኮይ በታች አስነሳሁህ። በዚያ እናትህ ወለደችህ፣ በዚያም ወላጅ እናትህ አማጠችህ። እንደ ማኅተም በልብህ እንደ ማኅተም በክንድህ አኑረኝ። ፍቅር እንደ ሞት የበታች ናትና፣ ቅንዓትም እንደ ሲኦል የጨከነች ናትና፣ ፍንጣሪዋ እንደ እሳት ፍንጣሪ እንደ እግዚአብሔር ነበልባል ነው። ብዙ ውሃ ፍቅርን ያጠፋት ዘንድ አይችልም፣ ፈሳሾችም አያሰጥሟትም። ሰው የቤቱን ሀብት ሁሉ ስለ ፍቅር ቢሰጥ ፈጽሞ ይንቁታል። እኛ ጡት የሌላት ታናሽ እህት አለችን። ስለ እርሷ በሚናገሩባት ቀን ለእህታችንም ምንም አናደርግላትም። እርሷ ቅጥር ብትሆን የብር ግንብ በላይዋ እንሰራለን፣
ደጅም ብትሆን በዝግባ ሳንቃ እንከባታለን። እኔ ቅጥር ነኝ፣ ጡቶቼም እንደ ግንብ ናቸው። በዚያን ጊዜ በፊቱ ሰላምን እንደምታገኝ ሆንሁ። ለሰሎሞን በኤላሞን የወይን ቦታ ነበረው። የወይኑን ቦታ ለጠባቂዎች አከራየው። ሰው ሁሉ ለፍሬው 1000 ብር ያመጣለት ነበር። ለእኔ ያለኝ የወይን ቦታ በፊቴ ነው። ሰሎሞን ሆይ 1000 ለአንተ 200 ፍሬውን ለሚጠብቁ ይሆናል። በገነቱ የምትቀመጭ ሆይ ባልንጀራዎች የአንቺን ቃል ያደምጣሉ። ቃልሽን አሰሚኝ። ውዴ ሆይ ፍጠን። በቅመም ተራራ ላይ ሚዳቋን ወይም የዋላን አንበሳ ምሰል። ውድ አድማጮቼ መኃልየን በክፍል 2 የተመለከትንበት ዝግጅታችን በዚሁ ተጠናቋል። ቻናሉን ሰብስክራይብ፣ ሼር፣ ኮሜንት እና ላይክ በማድረግ ለብዙዎች እንዲደርስ ይተባበሩ።